እንዴት ናችሁ ጋይስ? ሰላም ነው። በጣም ቴንኪዩ ማለት ፈልጋለሁ ለጀሚናይ ቪዲዮ ሪስፖንሳችሁ ቆንጆ ነበር። በዚሁ ቀጥሉና የመጨረሻውን የጀሚናይ ቪዲዮ ልክ እንደባለፈው ብዙ ያልረዘመ አጠር ያለ ግን ደግሞ በደንብ የሚያነቃንቅ ቪዲዮ ልስራላችሁ። ጀሚናይን መቋቋም የሚችሉ 3 ምልክቶች ምን ይመስሏችኋል? በእሳት የሚጫወቱ እንላቸዋለን። እንግዲህ እነዚህ 3 ምልክቶች የመጀመሪያው ሊብራ ነው። ፍጹም የሆነ ሀሳብ፣ የፍላጎት መጣጣም፣ በመኝታ ቤት ውስጥ ያላቸው ኬሚስትሪ ደግሞ ሌላ ዓለም ነው ይለናል። ጀሚናይ እና ሊብራ አንድ አትሉ። ቀጠልን። አኳሪየስ ደግሞ እንግዲህ አንዱ የአንዱን እብደት ይረዳል። ምንም ሳይናገሩ በአይን ጥቅሻ ብቻ ይግባባሉ። ማናማ አኳሪየስ እና ጀሚናይ። የመጨረሻው ፓርት ደግሞ ከማጋ ነው የሚጣጣሙት? ከሳጁታሪየስ ጋር። ጀብዱና እሳት እነዚህ ከተገናኙ የሚፈጥሩት ወሲባዊ ሙቀት በቀላሉ አይበርድም። ማናማ ጀሚናይ እና ሳጁታሪየስ ማለት ነው። ከነዚህ ምልክቶች ጋር የፍቅር ግንኙነት ያላችሁ ጀሚኒዎች ምንድነው የምትጠብቁት? እውነቱን ንገሯቸው። ፎሎ ማድረጋቸው አይረሳ። በሚቀጥለው ቪዲዮያችን ልክ ከዚህ በፊት እንደነበረው የፓይሲስ ቪዲዮ ይጀመራል። ሞስት ፕሮባብሊ ነገ እንጀምረዋለን። ቴንክ ዩ